ያስታውከው ብዬ ነው እና ወንድሜ ፈለገ በዚሁ አጋጣሚ ደግሞ ልደተ ቃልንም አምሰዋዊ በጣም ይቅርታ እኔ ያውን አፄ ክርስቲያን ሁለቱንም ተናግራቸዋል። በነገራችን ላይ በጣም እኔ በሰሙ መተማመንበት ጋይስ በሰሙ መተማመንበት የድንግል ማርያም ጠላት እያላችሁ የምትጽፉ ሰዎች ኖ ድንግል ማርያምን በተለይ ሜሮሎጂ ላይ ያለው እውቀት ማርያምን በጣም ምኮራበት ልጅ ምኮራበት ማለት ነው። ድንግል ማርያምን የመጥላት አቅሙም ማለት ምን እንዴ የመጥላት ምንም አይነት ኦፖርቹኒቲ ሊኖረው አይችልም። ማርያምን በጣም እኔ ሰሙ በጣም እናቴን እኔ የምነግራችሁ ማለት ነው። እና እኔ አፕሪሺየት አባቴ በጣም በነገራችን ላይ ምናልባት እንትን የሚላችሁ ሰዎች ምናልባት ኦርቶዶክስ ውስጥ እያለሁኝ በኦርቶዶክስ ቤተ እምነት ውስጥ እያለሁ ያስቀየምኳችሁ፣ የበደልኳችሁ፣ ያስከፋችሁ ለእያንዳንዳችሁ ፓኬን ጨምሮ ማለት ነው ያ ሁሉ ነው። ካሳን የምትሉ ከሆነ የምትሉኝን ነገር እኔ ካሳ ልክሳችሁ እፈልጋለሁ። ይቅርታ፣ ምንም ካሳ አያስፈልግም። ከአንተ የሚፈለገው ዛሬ እንግዲህ አይታወቅም። በነገራችን ላይ ተቃለ የእግዚአብሔር አሰራር አይታወቅም። አሁን ማን አምኗል ጎልያድ በዳዊት ይሸነፋል ብሎ ማን ያምኗል? ማን ያምኗል ዮሴፍ የአባቶችን ችግር ይፈታል ብሎ የያዕቆብን ችግር የረሃብ ችግር ይፈታል ብሎ ማን አምኗል? የሞተ ልጅ ያዕቆብ ሞቷል ብሎ የረሳው ልጅ ነው። ማን አምኗል? ዮሴፍ በሕይወት እንዳለ ማን አምኗል? እና ዛሬ ማን አምኗል? ሰሙ አሁን ወንድሞች ያሉትን እንግዲህ ቀድሞ ወንድሞች የሆኑትን የኔ ወንድሞች የሆኑትን እንግዲህ ወንድሞቼ ሶሪ እያለ ነው። ይህ ታዲያ ማን ያምናል? ጋይስ ይህ እኮ ነው ፍቅር ማለት እንዴ ብራዘር ማርያምን እኔ አንድ ነገር ልበላቸው። ኦሪት ዘፍጥረት ምዕራፍ 37 ነው እና እኔ ዛሬ እንደውም በጣም ሳይና ስባረክበት የነበረ የእግዚአብሔር ቃል ነው። ስለ ያዕቆብ ስለ ዮሴፍ ስናወራ ዮሴፍ 17 ዓመቱ ነበረ። ጀስት እረኛ ነበረ ከወንድሞቹ ጋር እና ዮሴፍ በጣም ታዛዥም ነበር፣ ታናሽም ነበረ ከወንድሞቹ። እናት አባቱ ጋር ሄደው ወደ ያዕቆብና ወደ እንትኑ ሄደው ለወንድሞቹ ምሳ ሊያመጣ ነበረ። ምሳን ይዞ ሲመለስ ወንድሞቹ ባየው ህልም ምክንያት ስለ ነዶዎቹ ስለ 12ቶቹ ነዶ ሲሰግዱለት ስለነበሩ እነዛ ታላቁ ነዶ ለታናሹ ነዶ ሲሰግዱለት አየው። በዛ ምክንያት በወንድሞቹ ላይ ተነግሳለህ ስለተባለ ወንድሞቹ ቀንተው ጠበቁት። ጉድጓድ ምሰው ቆፍረው ነው የጠበቁት እና ዮሴፍ በየዋህነት ለወንድሞቹ ምሳ ወንድሞቼ ይርቧቸዋል ብሎ እየሮጠ ነው። በትንሽነቱ ሮጦ በ17 ዓመቱ ነው ምሳ ይዞላቸው ሲመጣ፣ ወንድሞቹ ግን ሊገድሉት ተማክረው ጉድጓድ ቆፍረው ነው የጠበቁት እና ሲመጣ ወደ ቆፈሩት ጉድጓድ ከተቱት፣ ደበደቡት። በሞትና በሕይወት መካከል አድርገው ወደ ቆፈሩት ጉድጓድ ከተቱት። አይ ከምንገለው አሉ ሸጠን ትርፍ ብናገኝበት ይሻላል ብለው ከጉድጓድ አውጥተው ለነጋዴዎች ሸጡት። ከነጋዴ ወደ ነጋዴ ዮሴፍ ተሽጦ በነ ጲጢፋራ እጅ ላይ ወደቀ። በነ ጲጢፋራ እጅ ላይ በጣም በሚያሳዝን ሁኔታ በነ ጲጢፋራ እጅ ላይ ወደቀው ዮሴፍ እግዚአብሔርን አያሳዝንም ነበር። እግዚአብሔርን ያውቀው ነበር። ጲጢፋራ በመልኩ ተማርካ አብረን የጲጢፋራ ሚስት አብረን እንዘሙት ስትለው እድሉን አልሰጣትም ነበረ። ምክንያቱም እርሱ የእግዚአብሔር ነበረ። በእግዚአብሔር ሕግና ትእዛዝ ውስጥ ነበረ። አባቱ እግዚአብሔርን እንደሚወድና በእግዚአብሔር መንፈስ የተገዛ እንደሆነ ያውቃል። ያዕቆብ የእግዚአብሔር ሰው እንደሆነ ያውቅ ነበረ። ሕጉን አልተላለፈም። ከዚያ በኋላ በጣም በሚገርም ሁኔታ አሳልፋ ነበር የሰጠችው። እንዲሁ አልነበረም ለጲጢፋራ እና ካልደፈርከኝ አብረን ካልዘሞትን ካልሴሰን ብላ ታስገድደው ነበር። እምብየው እግዚአብሔር ሰው ባያይኝ ባለቤትሽ ባያይኝ እግዚአብሔር ያየኛል አላት። ከዚያ በኋላ ያ የዋሃው ምስኪኑ በወንድሞቹ ተላልፎ የተሸጠው ዮሴፍ
በጲጢፋራ አማካኝነት ለእስር ተላልፎ ተሰጠ፣ ታሰረ። በታሰረበት እግዚአብሔር ለቅኖች ቅርብ ነውና የህልም የመፍታትን ጸጋና ጥበብ ሰጥቶት ነበር። ህልም ይፈታ ነበረ በእስር ቤት ውስጥ ሆኖ። ንጉሱ ህልም አየ። እነዚያ በጣም በሚያሳዝን ሁኔታ እነዚያን የተራቡና የጠገቡ ከብቶች ተመለከተ። ንጉሱም ይፈታለት ፈለገ፣ አጣ። ኧረ እኛ በእስር ቤት ሳለን እንዲህ የሚባል ሰው አለ፣ እንዲህ ህልም ሲፈታ እናውቃለን፣ ልክ ነው አሉት። በእስር ቤት የተረሳውን ዮሴፍን ያስታወሰው እንዲታወስ ያደረገው እግዚአብሔር ነበረ። ስለ ጥጋቡና ስለ ተድላው ዘመን ዮሴፍ ለንጉሱ ህልምን ፈታለት። ያም ነገር ሆነ። ይህ ዘመን እስኪያልፍ ድረስ አንተ በእኔ ዘንድ የተከበርክና የተሾም ትሆናለህ አሉ። ተሾመ። በጣም በሚገርም ሁኔታ በዓለም ላይ ራብ ሲሆን በግብፅ ምድር ራብ አልነበረም ነበረ። እነዚያ የሸጡት ወንድሞቹ እህል ፍለጋ ከያዕቆብ ተልከው ወደ ግብፅ መጡ። በግብፅ ረሃብ ያልሆነበት ምክንያት ምንድን ነበረ? ረሃብ ያልሆነበት ምክንያት በማን የተነሳ ነው? በማን የተነሳ ነው ረሃብ እንዳይሆኑ የሆነው? ረሃብ እንዳይሆኑ የሆነው ረሃብ እኮ መጥቷል። በነገራችን ላይ ግብፅ ላይ እኮ ረሃብ መጥቷል። ግን ግብፅ ላይ ጥጋብ በነበረበት ሰዓት ዮሴፍ ምን ያስደርግ ነበረ? እንዲከማች ያደርግ ነበር። እህሎች ሴቭ እንዲሆኑ ያደርገን ነበር። እና ጨርስሽ። በጣም በሚገርም ሁኔታ ወንድሞቹ መጡ። ወንድሞቹ ከየት ነው የመጡት? ከእስራኤል ነው የመጡት። ከእስራኤል ከከነዓን። ከማን ዘንድ? ከያዕቆብ ዘንድ፣ ከአባቱ ዘንድ። እንዳያቸው አወቃቸው ወንድሞቹ ስለመሆናቸው። ዮሴፍ አስቀድሞ ስላየው ህልም ያውቅ ነበር። ይህ ትንቢት ፍጻሜው እርሱና የእርሱ ወገኖች እንደሆኑ። በነገራችን ላይ ከመጡት ወንድሞቹ መካከል ማን ነበር የጎደለው? ብንያም አይደለም? መጨረሻ ላይ ከእናንተ መካከል የጎደለ አለ ብሎ አስጨነቃቸው እና ቢንያምን እንዲያመጡት ሆነ። ቢንያምን ይዞት መጡ ይላል። ሲያየው ግን አይገርምም? ግን ስማ፣ ቢንያምና ዮሴፍ አለቀሰ። በነገራችን ላይ ታውቃለህ፣ ቢንያምና ዮሴፍ የአንድ እናት ልጆች ናቸው፣ የራሔል ልጆች ናቸው። ኢቨን ዞ የሰራተኛ እንኳን ልጆች አይደሉ። ራሔል ምን እምቢ ያላት ሴት ነበረች። ማህፀኗ የተዘጋ ሴት ነበረች። ማህፀኗ ሲከፈት ማንና ማንን ወለደች ይላል? ዮሴፍንና ቢንያምን ወለደች ይላል። ሁለቱ ደግሞ እጅግ በጣም ይዋደዱ ነበር ይላል። እና ከሩቅ ሲያዩ እኮ ነው ያለቀሰው። አሜዚንግ። እዚህ ቦታ ላይ ከሩቅ ሲመለከተው ዮሴፍ አለቀሰ ይላል። ከዛ በኋላ አንሰጣችሁም አላቸው ይላል። አይመለስም ይሄ ልጅ እኔ ጋር ይሆናል ብሎ ሲላቸው ሮቤል ልቡ እጅግ አዘነ ይላል። ለምን አባታቸው ያዕቆብ የቢንያም ወንድም የሆነው ዮሴፍን እንደተገደለ ስለነገሩት አሁን እሱ እዛ ማየት ከሆነ ይሞትብናል አለ። አይታል። በቃ እጅግ በጣም አባታችን እንዲና እንዲህ ይሆንብናል ብሎ አዘነ። ስለ ያዕቆብ አዘነ። ስለ ያዕቆብ እንግዲህ ቢንያምን ከወሰዱበት የራሔል ልጅ አልባ ልትሆን ነው። ራሔል ዮሴፍ የለም፣ ቢንያም የለም። አቡ የሚገርም ዘፍጥረት ምዕራፍ 42 በተለይ እስከ 49 ስፔሻል ደግሞ ዮሴፍ ከሞተ በኋላ ዋው አንብቡት። ልጋብዛችሁ ማርያምን ከ37 ጀምሮ እስከ 49 ያለውን አንብቡት። የሚገርም ታሪክ ነው የምታነቡት። ነገራችን ላይ ይህን ታሪክ ላነሳላችሁ እንድናነሳው እኔ ያስገድደኝ አንድ ነገር አለ። በህይወታችን ዮሴፍ ወንድሞቼ በድለውኛል፣ ገፍተውኛል፣ አሳልፈው ሰጥተውኛል፣ ሊገሉ በሞትና በህይወት መካከል እንደውም አልሞት ስላቸው ጥቅም ያገኙብኝ ዘንድ ሽጠውኛል ብሎ በተድላው በንግስናው ዘመን በሹማምንት በሆነ ዘመን ወንድሞቹን ለበቀል አልፈለጋቸውም። አያችሁ፣ የሰው ልጅ እግዚአብሔር ሲገባው የእግዚአብሔር እዚህ ጋር
ምን እንዳለ ሃይማኖት ተቀላለ ሲገባ ለወንድሞቹ እናንተ ለክፋትና ለበቀል ይህንን አደረጋችሁት አላቸው። ገባ? ታስታውሳለህ? ቃል እናንተ ለክፋትና ለተንኮል ይህንን አደረጋችሁት፣ እግዚአብሔር ግን ወደ መልካም ቀየረው ብሎ ራሱ ዮሴፍ ምስክር ሆነ። ወደ መልካም ቀየረው ብሎ ማለት ነው። ምን መሰለህ፣ እኔ አሁንም ይሄን ታሪክ ሳነሳላችሁ ብዙዎቻችሁ የይቅርታን ጥግ ክርስቶስ ምን ያህል እንደወደደን በምን ልክ መዋደድ እንዳለብን እና እንዴት ክርስቶስን ማየት እንዳለብን እንድናጤን ነው። ምናልባት እኔ በድያችሁ ሊሆን ይችላል፣ አስከፍቻችሁ ሊሆን ይችላል ብዙዎቻችሁ። ነገር ግን እኔን እንደ ዮሴፍ ወንድሞች ቁጠሩኝ። የእውነት እኛ ዮሴፎች ነን የምትሉ ከሆነ እግዚአብሔር እንወደዋለን እናከብራለን የምትሉ ሰዎች ካላችሁ እኔን እንደ ዮሴፍ ወንድሞች ቁጠሩኝ እና ልባችሁን ለይቅርታ ዝግጁ አድርጉ። ዮሴፍ ለይቅርታ ዝግጁ ነበር። ሁልጊዜም እግዚአብሔርን የሚወድ ሰው ለይቅርታ ዝግጁ ነው። ለይቅርታ ወንድምህ ቢበድል ስንት ጊዜ ነው ይቅር በለው ያለክ? 7 ጊዜ 77 አይደለም? 7 ቁጥር በዕብራውያን ዘንድ በጣም ፍጹም ናት። ፍጹም 77 ደግሞ የፍጹምም ፍጹም ናት። ወንድምህን ይቅር አለ ማለት አትችልም ክርስቲያን ሆነ ቢበድል እንኳን። ሌላኛው በጣም ክሊር እንዲሆንላችሁ የምንፈልገው ስለ ጠፋው ልጅ ታሪክ በደንብ አስቡ። እንትና ግን ትንሽ ቢያወራ ደስ ይለኛል። ማን ነው ናቲ ከገባ አይቀር እስኪ አዋራው፣ አንተ ራስህ አዋራው፣ አናግረው እስኪ ናቲ አለቅ። እሺ ችግር የለውም ይቀጥል። ናቲ አለቅ። ደሚዋለው ሰላም ነው? እንዴት ነው ብራዘር? አማን ነው አለው ሁሉ ወንድም አለም እንዴት ነህ? ደሚዋ አለው እግዚአብሔር ይመስገን። ትንሽ ፊሊንግ አለው መሰለኝ ወንድማችን ሰሙ አንተ ላይ ዋይኖት ለምንድነው የምትከታተለው? ለመልካም ነው ወይስ? እኔ አንተ እንግዲህ ክፋት የተሞላ ልጅ እንዳለው አውቃለሁ። ክፋት ያለብን ልጅ፣ ተንኮለኛ ልጅ እንዳለው አውቃለሁ። ግን ሰሙ ጋር ምንድነው ያላችሁ ነገር? ምንድነው መታቂምበት ነገር? ችግር አለ? ኧረ ደሚዋ እኔ ተከታትየው አላውቅም ሲጀመር። እኔ እንደውም የሆነ ጊዜ ተጣልተን የሆነ ጊዜ እንትና ሚኪ ቤት የአዲስ ዓመት ጊዜ ይቅርታ ተባባሉ ምናምን ብሎ ሰዎች ምናምን ይቅርታ እያስባለ ነበር ካስታወስክ። እና እኔም እንዳጋጣሚ ገብቼ ይቅርታ ምናምን ጠይቄው ነበረ። ይቅርታ ጠይቄው ከዛ በኋላ ሁሌ ያነሳታል። አሁን ዛሬ እንደዚህ ሰርቦኝ ነገ መጥቶ ለምኖኝ ይቅርታ ይጠይቀኛል ምናምን ይላል። እኔ እንግዲህ ምንም ያገናኝን ነገር የለም። ላይቭ ላይ የሚሰርበኝ እሱ ነው እንጂ እኔ ተናግሬው አላውቅም። በቃ እንደዛ ከሆነ አሁን ያው እንግዲህ እየተናገረ ነው ዛሬ የልቡን ነው ደግሞ የሚናገረው። ይህንን የእግዚአብሔርን ቃል መሻር አይችልም። ወንድማችን ሰሙ አሁን እየተናገረውን ያለውን ቃል የማይኖርበት ከሆነ ክርስትናው አደጋ ላይ ነው ያለው ማለት ነው። ስለዚህ ዛሬ እንግዲህ ከልቡ ነው ይቅርታ ያለው። አንተም ከዚህ በኋላ ጀስት እሱ ፊልም በሚያደርግበት ነገር ላይ አትገኝበት። እርሱም ዛሬ በቃ ፈቷል። በቃ አለቀ። ሁለታችሁ ጋር ያለ ነገር ተፈታታችኋል። ደስ ይላል። በነገራችን ላይ እየሰማችሁ ነው አለም የዮሴፍ ታሪክ ወንድሞቹ እያለ ነው እያወራ ያለው። ወንድሞቹ ይቅር አድርጉልኝ። እንግዲህ ለወንድሞቹ ዮሴፍ ምን ብሏል? ይቅርታን አድርጓል። ወንድሞቹም እሱ ይቅርታውን ተቀብለዋል። ገባችሁ አይደለም? ተቀብለውታል። ስለዚህ ወንድሞች እያለ ነው ሰሙ። ኦርቶዶክሳውያን ካን ኢማጂን ኢዛት ክሊር? ኦርቶዶክሳውያን ወንድሞቼ እያለ ነው እየተናገረ ያለው። እሺ ኦርቶዶክሳውያን እየሰማችሁ ነው። ስለዚህ ኦርቶዶክሳውያን ለሰሙ ፍቅር አሳዩት።